ብዙ ጊዜ ኮንተንት ስሰራ ወጥ እየሰራው ቆዳዬን ስንከባከብ ሌሎች ነገሮችም ሳደርግ ከስተጀርባ የምሰራቸው ሌሎች ነገሮችም አሉ። ኮንተንት ክሬኤት ብቻ አይደለም ስራዬ ማለት ነው። እንደምታውቁት የ3 ልጆች እናት ነኝ። 3ቱም ደግሞ ቤት ነው የሚማሩት፣ ራሴ ነው ማስተምራቸው ማለት ነው። ስለዚህ ልጆቼን አስተምሬ አክቲቪቲ ወስጄ እንደገና መጥቼ ቤት ያለው ነገሮችን አስተካክዬ ለነሱ ምግብ አድርጌ፣ እንደምታውቁት ደግሞ ሌሎች ውሾቹም አሉኝ። 3 ነበሩ፣ አሁን 4 ውሻ ሆነዋል ማለት። ስለዚህ 4 ውሻ 3 ልጆች ማለት ነው። ቤቴ በጣም ቢዚ ነው። በዛ ላይ ደግሞ የራሴ ማደርጋቸው ስለ ራሴ የምጠቀማቸው ብዙ ነገሮች ሌሎችም አሉ ማለት ነው። እና በጣም ቢዚ ነኝ። እንደዚህ ስል በቃ ዝም ብዬ ወጥ ስሰራ ምውል ወይም ደግሞ በቃ ስለ ቆዳዬ ብቻ የማደርገው አይደለም። ግን ይሄ ሁሉ ቢዚ ሁኜም ቀኔን አብቃቅቼ ነገሮችን አስተካክዬ ቪዲዮ እለቃለሁ ለእህቶቼ ከተማሩበት። ቢደክመንም ብዙ ነገር ብናደርግም ራሳችን መጠበቅ መርሳት እንደሌለብን። ለምሳሌ አሁን የተቀባሁት በቀደም ባሳየዋችሁ በዶፍ ሳሙናና በሩዝ የሰራሁት የፊት ክሊንዘር ነው። ጊዜ እንኳን ባይኖረኝ እንደዚህ ክሊንዘር አድርጌ ከሻወር ጋር ታጥቤ ቫይታሚን ኢ ኒቪያ ወይም ደግሞ ቫዝሊን ተቀብቼ እተኛለሁ። በምንም የናይት ሩቲን አልዘልም ማለት ነው። እና ስታዩኝ እንደዚህ ጊዜ አታ ነው ወይ ዝም ብላ የምታደርገው ጠፍቷት ነው ወይም ደግሞ ስራ ፈታ አይደለሁም። በጣም ቢዚ ነኝ። ብዙ ነገሮች ከስተጀርባ ማደርጋቸው ነገሮች አሉ። የራሴ ነገር አለ፣ የልጆቼ ነገር አለ፣ ትዳር አለ፣ ቤት አለ፣ ብዙ ነገር ማደርጋቸው እና አይዟችሁ፣ ቢዚ ብትሆንም ራሳችሁ መጠበቅ መርሳት እንደሌለባችሁ ነው ማስተላለፍ ፈልገው። በምንም ተአምር ልትሆኝ ትችያለሽ። በሳሙና ይሁን በቫዝሊን ይሁን እችን ቆዳሽን ውስጥሽን ውሃ እየጠጠር ስለ ራስሽ ቴኬር ማድረግ አለባችሁ ለማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተጣጥቤ ቫይታሚን ኢን ወስጄ ሻወር አድርጌ እተኛለሁ ማለት በጣም ነው የተባለ ቀን ይሆናላችሁ።